ናቲ እንግዲህ ትላንት ደስ በሚል ነገር መጥተዋል። ታውቃላችሁ። አዲስ ነገር ደግሞ አለ ውዶቼ። እኔ አዲስ ነገር እኮ አያልቅም አይደለ? አዎ አያልቅም። እና እንግዲህ ዛሬ ትላንት እንግዲህ ምርጥ ምርጥ አድርጎ ተጫውተውልናል። ምክንያቱም ሁለቱም የሚለያዩ አይደሉም፣ ይለያያሉ፣ አብሮ አይሆኑም ለምትሉ እንግዲህ እየተቃጠላችሁ በደንብ አድርጋችሁ እዩት። ያው እንግዲህ እነሱ ፍቅራቸውን እያጣጣሙ ነው። አዎ ቀስ በቀስ እየነገሩ ነው ለተመልካች ማለት ነው። ያው የምናውቀው እኛ እናውቃለን ሲጀመር ማለት ነው። ግን አንዳንድ አለ እያወቁ ላለማወቅና ይሄ ልዬን ውርቀት የሚፈልጉ አንዳንድ ዱዞች አሉ። አንዳንድ ዱዞች ማለት ነው። እና ለነሱ መልስ ነው። ምክንያቱም የናቲን ፍላጎት በደንብ አድርጋችሁ አይታቸዋል። እንዴት ስቅስቅ ብሎ እንዳለቀሰ፣ እንዴት እንደተንገበገበ። እውነት እነዚህ ልጆች ፍቅር ባይኖራቸው፣ የፍቅር ግንኙነት ባይኖራቸው እንደዚህ አይሆንም ነበር። ገባቸው አይደለ? ለእያንዳንዱ ለሚሰሩት ቪዲዮ ማለት ነው መልስ ነው የሰጡ ያሉት ለተመልካች ማለት ነው። እና መልስ ነው የሰጡት ያሉት። በደንብ አድርጋችሁ አጣጥማችሁ ስሙት። የሚለቁትን ቪዲዮ ማለት ነው። ስለዚህ ማለት ነው ሄልዬና ናቲ በፍጹም ይለያዩ አይደሉም። እንግዲህ ያብ ደግሞ ለምን ጠፋ ካላችሁ የእነሱ ፍቅር በማየት ጨልለዋል። ምክንያቱም አላመነም። ምክንያቱም በቃ ሄሉ ወደ እኔ ትመለሳለች ብሎ በጣም ሲያሽቃብጥ ነበረ። ምክንያቱም ታውቃላችሁ ያው እና ለአንዳንድ አሽከሮቹ ማለት ነው ለአንዳንድ አሽከሮቹ እኔና እሷ በቀር እንመለሳለን ብሎ ዜና የተናገረ ነበረ። እና ደግሞ ይሄ ነገር ሳይሳካለት ቀረና ሰብስክራይብ ላይክ ዜና ረኩት አይደለ? ሰብስክራይብ እና ላይክ ምናምን በሄሉ ስም ለመለቃቀም እያሰበ ነበረ። በሰዓቱ ሳይሳካለት ቀረ። ከዛን ወይኔ ጉዴ! ግን ደህና ናችሁ የኔ ውዶችን? ያለውኝ ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ የሄልዬ አድናቂዎች ማለት ነው። እና እንግዲህ ያብ ለምን እንደጠፋ ልንገራችሁ። ያብ እንግዲህ ምክንያቱም እያቀደ ነበር፣ እያለመ ነበር። ምክንያቱም ለአንዳንድ አሽከሮቹ ማለት ይቅርታ አድርጉልኝ። አዎ ለአንዳንድ አሽከሮቹ ምክንያቱም ስላወሩ ነው ስለተናገሩ ነው እኔ መልስ ይሰጠው ያለው እና እኛ እየተነጋገረን ነው፣ እኛ አብረን እንመለሳለን ምናምን ብሎ እንግዲህ በስልክ በቻት እየጀነጀናቸው ነበረ። ይሄ ነገር ሳይሳካ ቀረና እንግዲህ ለምን ይምጣ ምን ብሎ ይምጣ? ምክንያቱም ብዙ ነገር ነበረ አይለፈለፈው ለነዛ አሽከሮቹ ምን ብሎ እኛ አንድ ላይ እንሆናለን፣ ትንሽ ጊዜ ጠብቁን፣ ምክንያቱም እንደዚህ እያወላወላችሁ ሄሉና ያብ ይታረቃሉ እያላችሁ ስሩ ተብሎ ነበሩ። እንግዲህ ይሄ ነገር ከሸፈ። ናቲ እንግዲህ ለእያንዳንዱ መልስ የሰጡ ናቸው። ወቸ ጉድ! እና ናቲዬ የኔ ሸንቃጣ፣ የሄልዬ ስማርት፣ የሄልዬ መከታ፣ የሄልዬ ወንዳ ወንድ ማለት ነው። እና አያችሁ አይደለ? በቃ እናንተ መለያየት አለብን። እኔ ለሌላ ሰው ሊድሩ ነው፣ እኔ ለሌላ ሰው በቃ ሊሰጡ ነው። ስለዚህ እናንተ መለያየት አለብን፣ አብረን መሆን አንችልም። በቃ አንተም ከጎንያቱን በቃ ይበቃናል፣ ከዚህ በኋላ መቋጨት አለብን፣ መለያየት አለብን ብላ እንግዲህ ስማርቷ ሄላችን እንደዚህ ምር ብላ ማለት ስትነግረው እሱ በጣም ተከፍቶ፣ ምክንያቱም እስካሁን ለምን ከኔ ጋር ሆንሽ፣ ለምን ደስተኛ አረግሽኝ፣ ለምን እንደዚህ እንትን አልሽኝ፣ ለምንድን አሁን እንደዚህ ተቀየርሽብኝ ብሎ እንግዲህ በቃ እያለቀሰ ምክንያቱም ማለት ነው ወንድ ልጅ እንግዲህ ሲያለቅስ ማለት ነው ከልቡ ካፈቀረ ነው የሚያለቅሰው። ምክንያቱም ተስፋ ያለው ሁለቱም አንድ እንደሚሆኑ ታውቃላችሁ አይደለ? ስለዚህ ለዛ ነው እሱም እንግዲህ እንደዚህ ርር ብሎ ድብን ብሎ በሄልዬ ፍቅር እንግዲህ እንባ በእንባ ሆኖ መልስ እየመለሰልን ያለው። እንግዲህ ሄልዬ ይሄንን ነገር አይታ ምክንያቱም ማለት ነው ምን አይነት ስሜት እንደሚሰማ ታውቃላችሁ? ኧረ ናትዬ ከቀድሞ የበለጠ ይወደኛል፣ ያፈቅረኛል ምናምን ብላ እሷም ብዙ ነገር ወስዳለች። ምክንያቱም ሁለቱም የሚፈቃቀሩ ናቸው። ሲጀመር ፍቅር በማላቸው ባይኖር የሆነ የመተሳሰብ አብሮ መሆን ፍቅራቸውን የማደስ አሳብ ባይኖራቸው እስከ ዛሬ ድረስ ቪዲዮ ባሰሩ ነበረ። ስተፈረላ ቪዲዮን ሳልጨርስ ሴትዮ የመጣችው ወይኔ ጉዲ! እና ስለዚህ ማለት ነው ማሮቼ ሁለቱም የሚለያዩ አይደሉም፣ አንድ ላይ ይቀጥላሉ፣ አንድ ላይ አብሮ ይኖራሉ። መቼ የሚለያዩ አይደሉም። ታውቃላችሁ ይሄንን በደንብ አድርጋችሁ ማለት ነው። ስለዚህ ማለት ነው በደንብ አድርጋችሁ እንግዲህ ተመልኮታት። ወይኔ ሀሳቤ ተሰረቀ። ወይኔ ቪዲዮ ሳልጨርስ ሴትዮዋ መጣችብኝ። እና ሁለቱም የሚለያዩ አይደሉም፣ አብሮ ይቀጥላሉ፣ አብሮ ይጸናሉ። ምክንያቱም የእነሱ ፍቅር ታውቃላችሁ ምን አይነት ስማርት ፍቅር እንደሆነ ምን አይነት
ምን አይነት የተረጋጋ ምን አይነት ፍቅራቸው አንድ ላይ ሲሆኑ ምን አይነት ፓወር እንዳለው በደንብ አድርጋችሁ ታውቃላችሁ። ስለዚህ ማለት ነው ሁለቱም የሚለያዩ አይደሉም። አንድ ላይ ነው የሚኖሩት፣ አንድ ላይ ነው የሚዘልቁት። እንግዲህ እያየናቸው እያማሩ ፍክት ብሎ ድምቅ ብሎ እንግዲህ ይመጡልናሉ። አሁን እንግዲህ ምንም ማድረግ አይቻልም። እኛም እንግዲህ እያየናቸው ፍቅራቸውን እያጣጣሙ እንመለከታቸዋለን። ሌላ ምን ማድረግ እንችላለን? ስለዚህ ማለት ነው ለእያንዳንዳቸው መልስ ነው የተመለሰላችሁ ያለው። ምክንያቱም እነሱ የሚለያዩ አይደሉም። ነገ በብዙ ነገር ተጠብቋት ታያላችሁ። ብዙ ነገር ማለት ነው። ምክንያቱም ሁለቱም ያቀዱት ነገር አለ፣ ያሰቡት ነገር አለ። በቃ አንድ ላይ ለመሆን ማለት እንዴት አድርጌ ነው ወይሴን ልጨርሰው በእናታችሁ። እና እንግዲህ የሁለቱን ደስታ አይታችኋል። ፕራንክ ነው የምትለው ልሰማ ብዬ ነው እንጂ እንደዛ አይደለም፣ ምንም ነገር የለም ብላ ስትነግረው በመጨረሻ እንዴት እንደተደሰተ እንዴት በቃ በደስታ ማለት ነው እንደ ጦዛ አይታችኋል እንግዲህ። እና ምን አይነት ለሷ ፍቅር እንዳለው ምን አይነት ፍቅር በቃ ለየት ያለ ስሜት እኮ ነው ለሷ ያለ ታውቃለች አይደል? ማርያምን እሱም ለሷ እሷም ለሱ ማለት ነው። እና ሁለቱም ይለያዩ አይደለም። በቃ እንዴት እንደተደሰተ የምር መስሎት ማለት ነው። በቃ የምር ነው እኮ ያለቀሰው የምር ማለት ነው። ስለዚህ ማለት ነው ይሄን እያያችሁ ማለት ነው። አዳሜ በአሽሙር ደግሞ አንዳንድ አሉ ቲክታክ ላይ የሚያወሩት ማለት ልቅምቃሚዎች ስንት እንኳን ከዚህ የበለጡ የሚሰሩ አይደለም እየመጡ 10 ወንድ 3 ወር መቃየር ብሎ በአሽሙር የሚናገሩት ለምን በአሽሙር እንደሚናገሩ እኛ እናውቃለን። ለምን ይሄንን ነገር እንደሚያወሩ በደንብ አድርገን እናውቃለን። ያው ተልኮ መተዋወቆ በጨዋ መልክ ለማውራት ነው እየፈለጉ ያሉ። ስለዚህ ምንም አላሉ ማለት ነው። ሄልዬ የምትሰማ አይደለችም። ሄልዬ የምትሰበር አይደለችም በማንም ልቅምቃሚ ወሬ ማለት ነው። እሷ በአደባባይ እንደዚህ ስላደረግ ነው ስንት በቤቱ ስንት ነገር የሚያስ ናም አይ ውዶቼ እንግዲህ ቮይስ መያዘቻችሁ ወይኔ ጉዴና ሁለቱም ይለያዩ አይደለም። ምንም አላሉ እና ከ32 ወንድ ጋር ከ2-3 ወንድ ጋር እያሉ ለሚቀባጥሩት መልስ ነው። ምክንያቱም በቃ እስካሁን የምትሰራው ነገር እያያችሁ ነው፣ ድራማን እንጂ ከማንም ጋር ማንኛውም እንኳን እነሱ ይቅርና እስቲ አብርሽና ሩታ ምንድን ነው እየሰሩ ያሉት? እስቲ ያውም ወልዶ ተጋብቶ ማለት ነው ስንት ነገር አብሮ አሳልፎ ተነስቶ እንኳን አግብቶ ልጃቸውን ይዞ እንኳን እንዴት ነው እየሆኑ ያሉት? እንዴት ነው እንደዚህ እየቀለሉ ያሉት ማለት ነው? እነሱ ልጃቸውን በሚዲያ እያወጡ ምን አድርጋ ምን የተለየ ነገር ሄሉ አድርጋ ነው እንዲህ ከአንድም 2-3 እያመጣች ምናምን እያላችሁ ምን ለፈለጉት? በቃ ስራ ነው ትስራ። ምክንያቱም ሙሰልሰል እንዴት ነው ድራማ እንዴት ነው የምታዩት? ድራማ እንዴት እንደሚሰራ አታውቁም። ምክንያቱም ድራማ ሲሰራ ታውቃላችሁ። እስቲ ድራማ ሲሰሩ ለምን እንደዚህ ሆኑ ትላላችሁ አትሉም። ስለዚህ በቃ ውዶቼ ወዳችኋለሁ ባለ